ጀዋር መሐመድ ከእንግዲህ ጦርነት ይብቃ ሲሉ አቶ ጀዋር መሐመድ ተናገሩ። በኦሮሚያ የተካሄደውን ጦርነት ተቃውሜያለሁ፣ እንዳይከሰት ለመከላከልና በኋላም ሁኔታው ሳይባባስ እንዲቆም አቅሜ የፈቀደውን ሁሉ አድርጌያለሁ። በትግራይ የተካሄደውን ጦርነት ተቃውሜያለሁ፣ እንዳይፈነዳም ከፍተኛ ድምፅ ተናግሬያለሁ። በአማራ ክልል የተከሰተውን ግጭት ከመጀመሩ በፊት ተቃውሜያለሁ። የክልሉ ልዩ ኃይሎችና ፋኖ በቂ የዋስትና ማረጋገጫ ሳይሰጥ በኃይል ለማስፈታት መጣደፍ ወደ ግጭት እንደሚያመራ አስጠንቅቄ ነበር። አሁንም ቢሆን አውዳሚው ውጊያ ዋጋ ማስከፈሉን ቀጥሏል። ዛሬም በሰሜን በኩል ወደ ሌላ ጦርነት የሚደረገውን አደገኛ ግፊትን አጥብቄ ይቃወማለሁ። በድጋሚም የማስጠንቀቂያ ድምፄን አሰማለሁ። ይህ አቋሚ ከመርህ ጋር ሙሉ በሙሉ የሚጣጣም ነው። ይኸውም ከፍተኛ ጥፋት ከደረሰ በኋላም ቢሆን ከጦርነት ለመውጣት ብቸኛው አማራጭ መንገድ የፖለቲካ ስምምነት ብቻ ነው። የእነዚህን ጦርነቶች ዋጋ የሚከፍለው ጦርነቱን በሚያስጀምሩ ሰዎች ሳይሆን ተራራው ሕዝብ ሞት፣ በመፈናቀል፣ በፍርሃት፣ በእስራት፣ በረሃብና በሚጠፋው የወደፊት ተስፋ ነው። አቋሚ ወጥ የሆነው ሁሉንም ጦርነት ስለመቃወም ሳይሆን ትርጉም የለሽ ጦርነትን ስለመቃወም ነው። ይህ መርህ ዛሬም ለኢትዮጵያ እውነት ነው። ጦርነት የሕዝብን ህልውናና ደህንነት ማገልገል እንጂ በስልጣን ላይ ያሉትን የፖለቲካ ህልውና ማረጋገጫ መሆን የለበትም። አብይ አህመድ ኢትዮጵያን እየጎተቱ የሚያስገቧቸው ግጭቶች ይህንን መስፈርት አያሟሉም። ብሔራዊ ጥቅማችንን አያስከብሩም። ደህንነታችንን አያጠናክሩም። ኢትዮጵያንም አያገለግሉም። ይልቁንም ቆስሏን ያጠቁታል። በተቃራኒው እነዚህ ጦርነቶች የውስጥ ክፍፍልን ይበል አባብሰውታል። ብሔራዊ አንድነትን አዳክመዋል። እንዲሁም የኢትዮጵያን የውጭ ገጽታ አበላሽተዋል። ጎረቤት ሀገሮች ጋር ያለንን ግንኙነት አሻክረዋል። በኢትዮጵያና በሰፊው ዓለም አቀፍ ማህበረሰብ መካከል ያለው ልዩነት አስፍተውታል። አገር ውስጥም የህዝብን ሀብት አሟጧል። ፖለቲካን ወታደራዊ አድርገዋል። እንዲሁም የሀገሪቱን አስቸኳይ ችግሮች መፍታት የሚገባቸውን ተቋማት ዳክመዋል። ጉዳዩ ፖለቲካና ዲፕሎማሲያዊ ብቻ ሳይሆን ኢኮኖሚያዊም ጭምር ነው። ተራው ህዝብም በየዕለት ህይወቱን የችግሩ ተቋዳሽ ሆኗል። ተራው ህዝብ በዋጋ ንረት፣ በስራ አጥነት፣ በኑሮ እድል መጥበብና በከፋ ድህነት እየተሰቃየ ነው። ወጣቶች ተስፋ እየቆረጡ በብዛት ሀገራቸውን እየለቀቁ ነው። ይህንን የሚያደርጉት ሀገራቸውን ስላልወደዱ ሳይሆን ሀገራቸው የወደፊት ተስፋ ስላልሰጠቻቸው ነው። ዜጎች ይህንን ሸክም በሚሸከሙበት ወቅት መንግስት በማገገምና በመሻሻል ፋንታ በግጭት ላይ ሌላ ቀውስ ኢንቨስት ማድረጉን ቀጥሏል። ይህ አካሄድ አገር መምራት አይደለም፣ ይባስ ወደ ብሔራዊ ውድቀት የሚወስድ አካሄድ ነው። በዚህ ምክንያት ሌላ ጦርነት የኢትዮጵያ ቀውስ አይፈታውም፣ ይልቁንም ያባብሰዋል። በውስጥ የተከፋፈለች፣ በኢኮኖሚ የተዳከመች፣ በሌላ ሀገሮች እምነት ያጣች አገር ደህንነቷ የተጠበቀ ሊሆን አይችልም። በሰሜን የሚጀመር አዲስ ጦርነት በኢትዮጵያ ውስጥ ብቻ ተወስኖ አይቀርም፣ ይልቁንም በአፍሪካ ቀንድ አካባቢ አለመረጋጋትን የበለጠ ያስፋፋል። በጽሁፍ ትንታኔዎቼ በመግለጫዎቼና በቃለ መጠይቆቼ በተደጋጋሚ እንደገለጽኩት ይህ የኔ ወጥ አቋሜ ነው። ኢትዮጵያ ሌላ ጦርነት አያስፈልጋትም። ሀገሪቱ ወደ ተባባሰ ጥፋት ተገፋፍታ ከመግባቷ በፊት ራስን በመግዛት ትርጉም ያለው የፖለቲካ ውይይት፣ በድርድር የሚመጣ የፖለቲካ ስምምነት ያስፈልጋታል። ይህ በግልጽ ይመዝገብ። ሌላ ጦርነት ለኢትዮጵያ ምንም አይነት በጎ ነገር አያስገኝም። ተጽዕኖ መፍጠርም የምትችሉ ሰዎች ሁሉ ጊዜው ሳይረፍድ አሁኑኑ እርምጃ እንድትወስዱና ጦርነቱ ሳይጀመር እንድታስቆሙ ጥሪን አቀርባለሁ ሲሉ አቶ ጀዋር መሐመድ ገለጹ።